ስንቶቻችሁ እግዚአብሔር ለመስማት መጣችኋል? እግዚአብሔር ቤተክርስቲያን ስንሄድ እኛን እየተናገርነውን ለመስማት ሳይሆን የምንሄደው እግዚአብሔር የሚናገረውን ለመስማት ነው የምንመጣው። ስለዚህ እግዚአብሔር በእርግጠኝነት ይናገራል። ፈልጋችሁት ከመጣችሁ እንደ ዘኬዎስ ሊያው ብሎ ነው የመጣው። ሊያይ መጥቶ ታየ። አሜን። ሊያይ የመጣው ታየ። እግዚአብሔር እንዳየው ጌታ እንዳየው ደግሞ ሲያቅ ጌታ ደግሞ አይቶ አይተውህም። አንተ ቤት ነው የምገባው ዛሬ በኢየሱስ ስም በየልካችሁ ቤታችሁ ይግባ። እንደ የቁመታችሁ ይግባላችሁ። በዘኬዎስ ልክ መጣና እገባለሁ ዛሬ አንተ ቤት ነው ሙውለዋል። እንደውም አንተ ቤት ነው ሙውለዋል። ሰውዬው እኮ ኃጢአተኛ የሚባል ቀራጭ ነው። ቁጭ ብሎ አገር የሚያስለቅስ ቀራጭ ጉትዬ የሆነ ሰውዬ ግን በጣም አገር የሚያስለቅስ ጌታ ቤቱ ሲገባ ሰውየው ምንም አልተጠየቀም እኮ የወሰድከውን መልስ አላለው። ብቻ ኢየሱስ ቤት ሲገባ የደበቃቸው ሚስጥሮችን በሙሉ አወጣ። የወሰድኩበትን ሰውዬ ጥራልኝ እኔ 4 እጥፍ አድርጌ ከፍለዋለሁ። ይሄ ብቻ አይደለም፣ ኮምፓሽን ሀርት አገኘ። በቃ ለምን ኤንጂኦ ድሆች አለ ኢየሱስ ያደረ። ይኸውልህ ጌታ ሲያገኝህ ሆዳምነት ይጠፋል። በቃ ኤንጂኦ እርዳታ ድርጅት አለ። አሜን ነው ወይ? የሆነ ህፃናትና አረጋውያን ምናምን አለ ሰውዬው እኮ ለድሆች ይሰጥ ይካፈል ያለኝ ነገር ይውጣ አለ። የቀበረው ነገር ተሰበረ። መቼ ስትለኝ ኢየሱስ ሲገባ፣ ኢየሱስ ወደ ቤት ሲገባ ታሽገው የከረሙ ቆሻሾች ከቤታችን ይወጣል። ልክ ያልሆነው ነገር ይስተካከላል። እስቲ በደንብ አሜን በሉኝ። ይኸው ስብከት ስለሆነ መሰብከው በደንብ አሜን ብትሉ ይሻላችኋል። ክብር ለኢየሱስ ይሁን። ስለዚህ ዛሬም እግዚአብሔር እንደገና በቃሉ ወደ ቤታችን ይመጣል። በእርግጠኝነት እግዚአብሔር ይናገረናል። እኔ መንፈስ ቅዱስ ተናግሮኝ ነው እዚህ ጋር የመጣሁት። ማለዳ ሌላ ነገር ነው እግዚአብሔር የተናገረው፣ አሁን ደግሞ ሌላ ነገር ነው። እንግዲህ ዛሬ መንፈስ ቅዱስ መጽሐፍ ቅዱስ አንብብ ብሎኛል። ላንብብ አይደል? መጽሐፍ ቅዱስ የያዛችሁ ሰዎች ዘፍጥረት ምዕራፍ 20 አውጡና አብረን ሙሉውን ምዕራፉን ነው የምናነበው። ለምንድን ነው ብዬ ስጠይቅ ብዙ ሰዎች ስለማያነቡ አንብብላቸዋል። መጽሐፍ ቅዱስ ስለማያነቡ አንተ አንብብላቸው ብሎኛል። ምናልባት ከዚህ በኋላ አንዳንድ ምዕራፍ በሳምንት አነብላቸዋል። ዘፍጥረት ምዕራፍ 20 አብርሃምም ከዚያ ተነስቶ ወደ አዜብ ምድር ሄደ። በቃዴስና በሱር መካከል ተቀመጠ። በጌራራም በእንግድነት ተቀመጠ። አብርሃምም ሚስቱን ሳራን እህቴ ናት አለ። በጌራራ ንጉሥ አቢሜሌክም ላከና ወሰዳት። እግዚአብሔርም ሌሊት በሕልም ወደ አቢሜሌክ መጣ፣ እንዲህም አለው፣ እነሆ አንተ ስለወሰድካት ሴት ሙት ነህ፣ እርሷ ባለባል ናትና። አቢሜሌክ ግን አልቀረባትም ነበረ። እንዲህም አለ፣ አቤቱ ጻድቁን ሕዝብ ደግሞ ታጠፋለህን? እህቴ ናት ያለኝ እርሱ አይደለምን? እርሱን ደግሞ ራሱ ወንድሜን እርሷ ደግሞ ራሷ ወንድሜ ነው አለች። በልቤ ቅንነት በእጄም ንጽሕነት ይህንን አደረግኩ። እግዚአብሔር በሕልም አለው፣ ይህን በልብ ቅንነት እንዳደረግክ እኔ አውቃለሁ። እኔም ደግሞ በፊቴ ኃጢአትን እንዳትሰራ ከለከልኩ። ስለዚህ አትንካት፣ ትነካት ዘንድ አልተውኩም። አሁንም የሰውየውን ሚስት መልስ። እስቲ በሉት ጮክ ብልና ብልስ። የሰውየውን ሚስት መልስ፣ ነብይ ነውና ስላንተ ይጸልያል ትድናለህም። ባትመልስ ግን አንተ እንድትሞት ላንተም የሆነ ሁሉ እንዲሞት በርግጥ እወቅ አለው። አቢሜሌክም በነጋታው ማለዳ ባሪያዎቹን ሁሉ ጠራ፣ ይህንንም ነገር ሁሉ በጆሮአቸው ተናገረ። ሰዎቹም እጅግ ፈሩ። አቢሜሌክም አብርሃምን ጠርቶ አለው፣ ይህ ያደረክብን ምንድን ነው? ምንስ ክፉ ሰራውብህ? በእኔና በመንግሥቴ ላይ ታላቅ ኃጢአት አውርደሃል። የማይገባ ሥራ በእኔ ሠራህብኝ። አቢሜሌክም አብርሃምን አለው፣ ይህን ማድረግህ ምን አይተህ ነው? አብርሃምም አለ፣ ለዚህ ስፍራ እግዚአብሔርን መፍራት በእውነት እንደሌለ ለሚስቴም ሲሉ እንደሚገሉኝ ስላሰብኩ ነው። እርሷም ደግሞ በእውነት እህቴ ናት፣ የእናቴ ልጅ አይደለችም እንጂ የአባቴ ልጅ ናት። ለእኔም ሚስት ሆነች። እግዚአብሔርም ከአባቴ ቤት ባወጣኝ ጊዜ አልኳት፣ በገባንበት አገር ሁሉ ለእኔም የምታደርጊው ወሮታ ይህ ነው፣ ወንድሜ ነው ብለሽ ስለ እኔ ተናገሪ። አቢሜሌክም በጎቹንና ላሞቹን ወንዶችና ሴቶች ባሪያዎቹንም አመጣ፣ ለአብርሃምም ሰጠው። ሚስቱም ሳራ መለሰለት። በዚያም አቢሜሌክ እነሆ ምድሬ
በፊትህ ናት፣ በወደድከው ተቀመጥ አለ። ሳራንም አላት እነሆ ለወንድምሽ 1000 ሚዛን ብር ሰጠሁት፣ ያም እነሆ ከአንቺ ጋር ባሉት ሁሉ ፊት የዓይኖችሽ መሸፈኛ ይሁንሽ፣ ጽድቅሽ ለሰዎች ሁሉ ተገልጧልና። አብርሃምም ወደ እግዚአብሔር ጸለየ፣ እግዚአብሔርም አቢሜሌክን ሚስቱን ባሪያዎቹንም ፈወሳቸው፣ እነርሱም ወለዱ። እግዚአብሔርም በአብርሃም ሚስት በሳራ ምክንያት በአቢሜሌክ ቤት ማኅፀኖች ሁሉ በፍጹም ዘግቶ ነበርና ይላል። አስገራሚ የሆነ ታሪክ ነው። አስገራሚ የሆነ ታሪክ ነው። አንድ ንጉሥ የያዜብ ንጉሥ አቢሜሌክ የሚባል ሰው፣ በጣም የሚገርም ሰው፣ ሀገር የሚያስተዳድር ሰው ወደ እሱ ሀገር በግዞት ወይም በረሃብ ምክንያት አብርሃም ከሚስቱ ከሳራ ጋር ወደዛ ከተማ ገባ። እንግዲህ ታሪኩን እንዳነበባችሁት ሲገባ በጣም ቆንጅዬ ናት ሳራ። በሳራ ምክንያት ሚስቱ እንደሆነች ካወቁ እሷን ለመቀማት ሲሉ እሱን ገለው እንደሚወስዱት ጠረጠረ። ለምንድን ነው የጠረጠረው? እሱ የገባበት ሸሽቶ የመጣበት ሀገር እግዚአብሔርን መፍራት የለም። ያየው ነገር ምንድነው ሲለው በምድሩ ላይ እግዚአብሔርን መፍራት እንደሌለ ስላየዋል። እግዚአብሔርን መፍራት የሌለበት ቦታ ትገደላለህ። ሰዎች ለሚስት ሲሉ ገለው ይወስዱባል። እግዚአብሔርን መፍራት ስለሌለ ስለፈራው ገለው እኔን ሚስቴን እንዳይወስዱብኝ ስል ተማክረን ነው ወንድሜ ነው በያልኳት ሚል ታሪክ ነው የምታዩት። እና ይሄ ንጉስ የሚያሳዝን ንጉስ ነው። በጣም ነው ያደነኩት። ዛሬ በዚህ ንጉስ ነው እኮ ተምረን ምን ሄደው። እቺ ቆንጆ የማና ስለው ሲስተር ናት ምናምን አለው። ሰውየው ቀልድ አያውቅም። ቆንጆዬ ናት። ምዕመናን እንዳይወስዱበት መሪው ይዟት ወደ ቤት ሄደ። በፈቃደኝነት ሸለመው። ምኑን? ሚስቱ። እኔ እኮ አብርሃም በጣም ነው የሚያሳዝነኝ። ሚስቱን በጣም ይወዳት። ሚስትን እቴ ናት ብላ ሰውየው ይዞ ሲሄድ የሚሰማህን ነገር እኔ አሁን አልተጻፈም። ዝም ብላችሁ መጽሐፈ ቸር ይበሉና ጥግ ጥጉን ጻፉት። ሰውየው ከሸኘ በኋላ ምን አይነት ለመሰላችሁ? እኔ አሁን ዝም ብሎ የአንድ ቀን ጉዳይ አይመስለኝም። ይሄ ጉዳይ ወስዷታል። አንድ ቀን ብቻ አይደለም የታደረው። በምን አወቅ ካላችሁኝ የብዙዎች ማህፀን ተዘግቷል ይላል። በአንድ ቀን ማህፀን ተዘግቶ መዘጋቱ በሚታወቅ መውለድ የለም፣ ህመሞች ምናምን ተፈጣጥረዋል። የእግዚአብሔር ምት መጥቷል ሀገሩ ላይ የሆነ ምት አለ። እግዚአብሔር በዚህ ሰው ምክንያት የሆነ ነገር ሀገሩ ላይ አድርጓል። ስለዚህ ይሄ ሰውዬ ደግሞ በሰላም እያያት እየተቆለጨለጨ እያጠበ ምንም ደግሞ አልለካትም። የሚገርመው ነገር ለመቼ ይሄ እንደ ድመት አንዳንድ ጥጋበኛ ድመት አይታችኋል። ሲጠግብ አይጥ ይዞ ይቀልዳል። አይታል አይጡን ይዞ እንዲህ ያረጋ እርግጠኛ ነው እኮ እንደሚበላት ቁጭ ይላል። ፑር ስትል ቀብ ይዛታል። እንደዚህ ጥግብ ብሎ ያለ ሰውዬ ይመስለኛል። ወይ ነገ ወይ ዛሬ ያለ በዝግጅት ላይ ያለ ይመስለኛል። የሆነች ቆንጅዬ መኝታ ቤት ውስጥ አንድ ምንም ያልተነካ ከሽግ ያልተከፈተ አዲስ ሚስት አለው። አብርሃም ደግሞ አብራው የኖረችው ሚስቱን ሸኝቶ አንዴ በጎፈር አንዴ በዘውድ እየተገላበጠ ይቃጠላል። እግዚአብሔር ደግሞ በዙፋኑ ላይ አለ። ዝም ብላችሁ እዩት። እና አብርሃም ቤት ያለውን ትዕይንትና እና አቢሜሌክ ቤት ያለውን ትዕይንት። አብርሃም እንዴት ነው የሚተኛው? ኡፍ ተገላገልኩ ብሎ ነው የሚተኛው ነው አይመስልም። ያስበውና ትሽ ማሰብ አይፈልግም። ጸጉሩን ይነጫል። አንዴ መሬት ይመጣል፣ በደረቱ ይተኛል፣ ይነሳል። ሳርየን ሲያስባት ቡው ይላል፣ ይነሳል፣ ይንቆራጠጣል፣ ይገባል፣ ይወጣል። ወይኔ ወንዱ ይሄ እግዚአብሔር የሚባል አምላክ ብዬ ከሀገሬ ወጥቼ ተነጠቅኩ ሚስቴን። ወይኔ ሚስት ተወስዳብህ ትተኛለህ ዝም ብለህ። እግዚአብሔር በዙፋኑ ሆኖ ከሰፈር ያወጣውን አብርሃም ያየዋል። አብርሃም ወይኔ ያስበዋል። ወሰዳት። ከዛ ምን ሊያረጋት እንደሚችል ሲያስብ ወይኔ ከባድ ነው። ሚስትህን የሆነ ሰው መኝታ ቤት ይዟት ሲገባ አይተህ አንተ ቤት ተኝተህ ስታድር ማለት ነው።
እግዚአብሔር በዙፋኑ ላይ አየው አብርሃም። አንዳንድ ጊዜ ሳትፈልግ በራስህ ማስተዋል ተደግፈ የማይሆን ውሳኔ ወስነ የማይሆን ነገር ውስጥ የገባ ሰው ካለ ዛሬ አምላኬ ያወጣል። መውጣት ይሆናል ነው ከልኩት። እስቲ አሜን። አንዳንድ ጊዜ ከእግዚአብሔር በላይ ችግሩን ታስበውና መጋፈጥ ያቅትህና የማይሆን ውሳኔ ወስነ በቁጭት ህይወትህ ይመታል። ትቆጫለህ። ማታጣፋው ችግር ውስጥ ራስን ታገኘዋለህ። ያን ጊዜ አምላኬ ያያል። የሰማኝ አሜን በል። ያያል እግዚአብሔር። በዚህ ቁጭት ውስጥ ያለውን እግዚአብሔር አብርሃምን አየው። አፈር ብላ ማስጣለ ብሏል። ዋጋህን ያገኘው ገና ሲያንስ ትገላ ገና እርጉዝ ሆና ትመጣለህ አለው አላለው። እግዚአብሔር የልጁ ነገር አይሆንለት። አሜን ነው ወይ? የጠራው ልጅ ነገር አይሆንለት። ሱም ብሎ ተከትሎ የወጣውን ሰው ነገር አይሆንለት። ለዚህ ነው ወደ እግዚአብሔር የተጠጋ ጃንደረባ እግዚአብሔር በእውነት ከሕዝቡ ይለየኛል አይበል ይላል። እግዚአብሔር በፍጹም ባሪያዎቹን አይጥልም። የሰማኝ በደንብ አሜን ይበል። በእናትህ እንደው ባካችሁ ጮክ ብሉና አሜን በሉ። አዎ ይሄ አብረን እንድንሰብክ እኮ ነው። መንፈሱ ቃሉ እዚህ ቤት ያለ እግዚአብሔር ክንድ ቤታችሁን ሰርቶት እንዲያልፍ እስቲ በደንብ አሜን። አይጥልም እግዚአብሔር ልጆቹ። አየው አብርሃምን ሲንቆራጥ ድራሽ ይጥፋ አላለውም። በስህተት የሰራውን ችግር አይቷል። የራስ ጉዳይ ነው ታጭዳታለ አላለውም። ሄደና አቢሜሌክ ጋር ሹክ አለው። አቢሜሌክ እቺ በወሰድካት ሴት ምክንያት ሙት ነህ አለው። ሞታል። አንተ ብቻ አይደለም ሀገር ሞቷል። አንተ ብቻ አይደለም ህዝብ ሞቷል። እንዴት እግዚአብሔር ሆይ እሷ ባለባል ናት። እንዴት መቼ ያገባችሁ? የወሰድከው ያዋራው ሰውዬ ባሏ ነው። እንዴ እኔ እኮ አይደለም እኔ ራሱ እኮ ነው አንዴ እቴና ምናምን አለኝ። እንደገና እሷ ራሷ ይላል ከአብርሃም ጋር አቢሜሌክ ከእግዚአብሔር ጋር ያወራሉ እኮ አውቃለሁ። እኔ እኮ እነሱ ስላሉኝ እንጂ እኔ እኮ በልቤ ቅንነትና በልቤ ንጽህና ነው። እንግዳ ስለሆነ ስደተኛ ስለሆነ በግፍ ነጥቄው እኮ አይደለም። እግዚአብሔር ሆይ አውቃለሁ አለው። እግዚአብሔር አውቃለሁ በቅንነት እንዳረከው ማውቃለሁ አለ። እግርም ማን በምን ምክንያት እንዳረገ ያውቃል። ኃጢአት ስትሰራ በምን እንደሰራው ያውቃል። ለምን እንደሰራው ያውቃል። ችግሩ ሊያወጣ ሲመጣ አለማወቅ ነው ችግሩ። አውቃለሁ በልብ ቅንነት በልብ ንጹህነት እንዳደረከው አውቃለሁ አለው። እግዚአብሔር አውቃለሁ ያደረከው ነገር የሰው ሚስት የወሰድክበት ምክንያት አውቀህ እንዳልሆነ ቅንነትና ንጽህና ይዘህ እንደሆነ አውቃለሁ። ገብቶኛል። በምን ምክንያት እዚህ ውስጥ እንደገባህ አውቃለሁ እኮ። እንዳትነካት የከለከልኩ ለዚህ ነው። እንዳትሞት ልረዳህ ስለፈለኩ፣ ከርግማን ላወጣ ስለፈለኩ፣ እንዳላደቅህ ብዬ ስላሳዘንከኝ ልረዳህ ብዬ አሁን ቶሎ ብለህ የሰው ሚስት እንድትመልስ ልመክርህ መጣሁ። ትሰማለህ? ምክር መስማት ትችላለህ? አቢሜሌክ ይሰማል። እንዴ እጄ የገባንማ አላወጣም አላለም። አንዴ እጄ ገብቶ አጥቤ ቢጃማ አልብሼ መኝታ ቤት አድርሼ እሺ አንድ ጊዜ አላለም። መልስ እጄ ገብቶ እኮ ያንተ ያልሆነ ነገር እጄ ገብቶ አላው መልስ በቅንነት እኮ ነው እኮ ስለማቅ መልስ። ቶሎ በልና የሰው ሚስት መልስ። የሰው ሚስት የወሰድክ ካለ ቶሎ መልስ። የሰው ባል የወሰድሽ ካለሽ ቶሎ መልሽ። የሰው ንብረት የወሰድክ ካለ ቶሎ መልስ። ለምንድን ነው እንደሱ እንዳትጠፋ፣ እርግማን ውስጥ እንዳትገባ፣ እንዳትቀጣ፣ ችግር በቤትህና በኑሮ በህይወት ላይ እንዳትጋብዝ እግዚአብሔር ይናገራል።
መልስ